እሺ ተማሪዎች አሁን ደግሞ የምናየው ስለ ኒውተንስ ላው ኦፍ ዩኒቨርሳል ግራቪቴሽን ነው ማለት ነው። ስለ ኒውተንስ ላው ኦፍ ዩኒቨርሳል ግራቪቴሽን ኢትስ አባውት ግራቪቲ ነው ማለት ነው። ኢትስ አባውት ግራቪቲ ሶ ግራቪቲ ማለት ምን ማለት ነው? ግራቪቲ ማለት ምን ማለት ነው? ግራቪቲ it is a force of attraction between objects ነው። force of attraction between objects ምን ማስ ያላቸው ሁለት ወይም ከዛ በላይ የሆኑ ኦብጀክቶች ሊሆኑ ይችላሉ። በእነሱ መካከል ያለ ፎርስ ምን ይባላል? ግራቪቲ ይባላል ነው የሚለን። ፎር ኤግዛምፕል የሆነ አፕል ከዚህ ወደ መሬት ቢወድቅ መሬት እዚህ ጋር ማስ አለ፣ አፕሉ ማስ አለ። ሶ በእነዚህ መካከል የሆነ በሁለቱ ማሶች መካከል ምን አለ ማለት ነው? ፎርስ አለ፣ ፎርስ ኦፍ አትራክሽን አለ። ይህ ፎርስ ኦፍ አትራክሽን ግራቪቴሽናል ፎርስ ይባላል ወይም ግራቪቲ ይባላል ነው የሚለን። አክቹአሊ ዲስ ዩኒቨርሳል ግራቪቴሽን የሚያወራው የተለያዩ በሶላር ሲስተም ውስጥ በፀሐይ ዙሪያ ምን አሉ? ፕላኔቶች አሉ። እንዲሁም ደግሞ ከነሱ ፕላኔቶች በተጨማሪ የተለያዩ ጋላክሲዎች እና ስታርስ ይኖራሉ። ጋላክሲስ ኤንድ ስታርስ ይኖራሉ ማለት ነው። ሶ እነዚህ ጋላክሲስ ኤንድ ስታርስ እንዲሁም ደግሞ ፕላኔቶች እርስ በራሳቸው ኤክስፔሪየንስ የሚደራረጉት ፎርስ አለ። ያ ኤክስፔሪየንስ የሚደራረጉት ፎርስ ምን ይባላል ነው? ዩኒቨርሳል ግራቪቴሽናል ፎርስ ይባላል ማለት ነው። ሶ ሞር ማስ ሲኖር ሞር ግራቪቲ ይኖራል ነው የሚለን። ሞር ማስ ሲኖር ሞር ግራቪቲ ወይም ደግሞ ማሱ ከፍተኛ ሲሆን ወይም ብዙ ማስ ሲሆን ግራቪቲውም አብሮ ይጨምራል ነው የሚለን። ሶ ኒውተንስ ዩኒቨርሳል ላውስ ኦፍ ግራቪቴሽን ምን ይለናል? this force of gravity which is equals to gm1 m2 over r square. let's say ሁለት ማስ ያላቸው ማስ1 እና ማስ2 የተባሉ ሁለት ማሶች አሉ። እነዚህ ማስ1 እና ማስ2 ያላቸው አይዘር ፕላኔትስ ሊሆኑ ይችላሉ ወይም ሌላ ነገሮች ሊሆኑ ይችላሉ። በመካከላቸው የሆነ r የተባለ ዲስታንስ እርስ በራሳቸው ምን ፎርስ ኤክስፔሪየንስ ይደራረጋሉ። ማስ1 ማስ2ን let's say 1 2 ፎርስ አፕላይ ያደርግባታል። ማስ2 ደግሞ ማስ1ን F1 የተባለ ፎርስ አፕላይ ያደርግበታል። ይህ ፎርስ ምን ይባላል ነው? ይህ ፎርስ ምን ይባላል? ፎርስ ኦፍ ግራቪቲ ይባላል። ሶ G is the universal gravitational constant ነች። ለምንድን ነው this force of gravity directly proportional to ምን ከሁለቱ ማሶች ብዜት ጋርና inversely proportional to the square of the separation distance ነው። the square of the separation distance. So this gravitational constant Fg which is equals to G universal gravitational constant ይባላል። m1 m2 over r square አድርገን ልንገልጸው እንችላለን። ይህ G which is equals to 6.67 times 10 the power of ምን -11 ኒውተን ሜትር ስኩዌር ፐር ኪሎግራም ስኩዌር የሆነ ቫልዩ ያለው ነው ማለት ነው። ሶ አርዝ ፑልስ ዘሙን ኢንቱ ኦርቢት። አርዝ ማንን ፑል ታደርጋለች? ትስባታለች። ጨረቃን ሙንን ትስባታለች። ዜን የአርዝ የራሷን የቻለ ማስ ኦፍ አርዝ አለ፣ የሙን ደግሞ ማስ ኦፍ ሙን አለ ማለት ነው። ማስ ኦፍ ሙን በአርዝና በጨረቃ መካከል ደግሞ አር የተባለ ዲስታንስ አለ። ሶ አርዝ ማን ላይ አርዝ ሙን ላይ ወይም ደግሞ ሙን አርዝ ላይ ኤክስፔሪየንስ የምታደርገውን ፎርስ ካልኩሌት ለማድረግ ይሄን ፎርሙላ መጠቀም ይችላልው። አርዝ ማስ ላይ አርዝ ሙን ላይ ወይም ደግሞ ሙን አርዝ ላይ ኤክስፔሪየንስ የሚያደርጉት ፎርስ ኦንሊ ዳይሬክሽን ዲፈረንስ ነው ያለው እንጂ ምንድነው ኢኳል ነው ማለት ነው። ሶ ሙን F1 የተባለ ፎርስ አፕላይ ብታደርግ አርዝ F1 የተባለ ፎርስ the same ማግኒቲዩድ ያለው ፎርስ ኤክስፔሪየንስ ይደራረጋሉ እንጂ ምን ዳይሬክሽኑ ይለያያል እንጂ የሚደራረጉት ወይ መጠኑ ምን ማለት ነው ኢኳል ነው ማለት ነው። ባጭሩ በሁለት ማስ ያላቸው ነገሮች ኤክስፔሪየንስ እርስ በራሳቸው የሚደራረጉት ፎርስ ምን ይባላል? ግራቪቴሽናል ፎርስ ይባላል ማለት ነው። ግራቪቴሽናል ፎርስ ይባላል ማለት ነው። ኦኬ the other one is Kepler's laws of planetary motion ነው። Kepler's laws of ፕላኔታሪ ሞሽን። ስለ ፕላኔታሪ ሞሽን ወይም ደግሞ ፕላኔቶች ምን በፀሐይ ዙሪያ ሙቭ ሲያደርጉ የተለያየ ምን አላቸው? ራሱን የቻለ ካራክተር አላቸው። ካራክተር ወይም ደግሞ ኤክስፔሪየንስ የሚያደርጉት ነገር አለ። ሶ ስለዚህ የሚያወራው ኪፕለርስ ሎው ይባላል ማለት ነው። ሶስት ሎዎች አሉት ወይም ሶስት ሩሎች አሉት። የመጀመሪያው ፕላኔቶች በፀሐይ ዙሪያ ሲዞሩ ምንድነው ሰርኩላር ፓዝ ይከተላሉ እንጂ ኤግዛክትሊ ምንድነው ሰርክል አይደለም። የሚከተሉ ፓዝ ወይም ኢሊፕቲካል ነው። ኢሊፕስ ማለት ነው። ኢሊፕስ እንደምታውቁት ሁለት ምን አሏት? ፎሲዎች አሏት። ሌትስ ሴይ እዚህ ጋር
የሆነ ሴንተር አለ ሁለት ፎሲሎች F1 እና F2 አሉ F1 እና F2 ሶ ፀሐይ አይዘር ኦፍ እዚህ ጋር ትሆናለች ወይም እዚህ ጋር ትሆናለች ነው የሚለን ይህ ፈርስት ሎው ነው ማለት ነው ፈርስት ሎው ኦፍ ኬፕለርስ ሞሽን ፕላኔትስ ሙቭ ኢን ኢሊፕቲካል ኦርቢት በኢሊፕቲካል ኦርቢት ነው ምን ሰንን ሮቴት የሚያደርጓት ፕላኔቶች ነው የሚለን ይሄኔ ምን ሰን አይዘር እዚህ ጋር ልትሆን ትችላለች አንዱ ፎሲል ላይ ወይም እዚህ ጋር ልትሆን ትችላለች this is first laws of Kepler's law ማለት ነው the second law of Kepler's law planets move faster when closer to the sun look አሁን ወደ ሰን እየተጠጉ ሲሄዱ ፕላኔቶች ፋስተር ይሆናሉ ማለት ምን ማለት ነው let's say ሰን ይችነች then planet ልክ በዚህ ወይ ምን ያደረጉ ነው በዚህ ኦርቢት ሮቴት ያደረጉ ነው ሶ እዚህ አካባቢ ያለች ምናልባት ከዚህ ተነስታ እዚህ ለመድረስ t1 የተባለ ታይም ቢወስድባትና እዚህ ጋር ግን ለሰን የተጠጋች ስትሄድ ምናልባት በዚህ t1 በተባለው ታይም ይሄን ያህል ኤሪያ ልትጓዝ ትችላለች ማለት ነው ይሄ ኤሪያ 1 ነው ይሄ ኤሪያ 2 ነው ማለት ነው ሶ እዚህ ጋርም t1 ነው እዚህ ጋርም t1 ነው የወሰደበት ሰዓት ግን እዚህ ጋር ምን የምትመለከቱት ይሄን ያህል ፋስት ሆነ ብዙ በፍጥነት ሄደ ማለት ነው ግን ይሄኛው ኤሪያና ኤሪያ1 እና ኤሪያ 2 ምንድነው ነው የሚለው ኤሪያ1 እና ኤሪያ 2 ኢኳል ነው within the same time covered የሚደረገው ኤሪያ ኢኳል ነው ይለናል ይህ second law of Kepler's law ነው ማለት ነው the third law is ምንና ምን the square of period አንዴ ምንን ፀሐይን ሮቴት ለማድረግ የሚወስድባቸው ታይም ፔሪድ ይባላል then ይህ ፔሪድ ከማን ጋር ኦርቢታል ፔሪድ increases with distance ከዲስታንሱ ጋር ምንድነው አብሮ ኢንክሪዝ ይሆናል ነው ከማን ከፀሐይ አንፃር ካለው ዲስታንስ ጋር አብሮ ኢንክሪዝ ይሆናል this period square which is equal to directly proportional to ምን ይህ ዲስታንስ ኪዩብ ማለት ነው ዲስታንስ ኪዩብ then proportionality constant k የተባለ proportionality constant አለው which is equal to k a cube ነው ማለት ነው so this k which is equal to ምን period square over distance cube አድርገን ማግኘት እንችላለን ማለት ነው ባጭሩ Kepler's law እነዚህ ፕላኔቶች በፀሐይ ዙሪያ ሲዞሩ ስለሚኖራቸው ካራክተሪስቲክስ የሚያጠና ነው 3 ሎዎች አሉት እነዚህ ሎዎቹ ይሄንን ይመስላሉ ማለት ነው ዩኒቨርሳል ግራቪቴሽን ግን ሁለት ማስ ያላቸው ፕላኔቶች ሊሆን ይችላሉ ወይም ሌላ ኦብጀክቶች እርስ በራሳቸው ኤክስፒሪየንስ ስለሚደራረጉት ፎርስ ነው የሚያወራው ማለት ነው እስኪ ይሄንን ኤግዛምፕል እንስራው 18 kg mass and 100 kg mass are 1 meter apart look እዚህ ጋር 10 ኪሎ ግራም ምን አለኝ ማስ አለኝ እዚህ ጋር ደግሞ 100 ኪሎ ግራም ምን አለኝ ማስ አለኝ በመካከላቸው ያለው ዲፈረንስ 1 ሜትር ነው then what is the force of attraction between them በመካከላቸው ያለው force of attraction this is force of gravity which is equal to universal gravitational constant mass 1 mass 2 over r square አድርገን ካልኩሌት ማድረግ እንችላለን ማለት ነው so this gravitational constant ስንት ነው የተባለው 6.67 ሲባዛ 10 the power of minus 11 newton meter square per kilogram square then mass 1 ስንት ነው times mass 1 10 kilogram times mass 2 100 kilogram ሲካፈል ለማን the separation distance square አቸው 1 meter square ማለት ነው 1 meter square ማለት ነው so እዚህ ጋር 1 meter it is 1 ስለሆነ መተው እንችላለን እዚህ ጋር 6.67 times 10 the power of minus 11 times what ይሄ 10 the power of ስንት ይሆናል 3 over 1 ማለት ነው so እዚህ ጋር ይሄ ፖዚቲቭ 3 ከዚህኛው 3 ሲቀንስ ስንት ሆነ ማለት ነው this force of gravity which is equal to 6.67 times 10 the power of ስንት minus 8 ኒውተን ይሆናል ብለን መመለስ እንችላለን ማለት ነው so በlaw of universal gravity Newton's law of universal gravitation ፎርሙላ ተመስርተን ይሄንን ካልኩሌሽን መስራት እንችላለን በጣም ቀላል ነው አስፈላጊ ከሆነ ይህ ማስ 1 ማስ 2 ላይ ኤክስፒሪየንስ ያደረገው ፎርስ ብትባሉ 6.67 in this direction እንዲሁም ደግሞ ይህ ማስ 2 እዚህ ማስ 1 ላይ ኤክስፒሪየንስ ያደረገው ብትባሉ 6.67 times 10 the power of minus 8 ወደ ዌስት ዳይሬክሽን ወደ ኢስት ዳይሬክሽን ያላችሁ ምን ማለት ትችላላችሁ ነው መመለስ ትችላላችሁ ማለት ነው so chapter 2 ይሄን ይመስል ነበር ሳማራይዝ እናድርገውና አፍተር ኢንዶፊኒቲ ኩዌስችን ከሰራችሁ በኋላ chapter 3 ላይ እንገናኛለን ማለት ነው so ስለ two dimensional motion ነው chapter 2 ላይ የተማርነው two dimensional motion ማለት
ፕሌን በሆነ ፕሌን ኤክስ ኤንድ ዋይ ፕሌን ላይ ሙቭ የሚያደርግ ሞሽን እንቅስቃሴ ቱ ዳይሜንሽናል ሞሽን ይባላል ያል ከቱ ዳይሜንሽናል ሞሽን ኤግዛምፕሎች መካከል አንዱ ፕሮጀክታይል ሞሽን እንደሆነ ፕሮጀክታይል ሞሽን ፎሎ የሚያደርገው ፓራቦሊክ ፓዝ ወይም ትራጀክተሪ እንደሆነ ሌላኛው ኤግዛምፕል ደግሞ ሮቴሽናል ወይም ታይፕ ሮቴሽናል ሞሽን እንደሆነ ሮቴሽናል ሞሽን ጀስት በሆነ ፊክስድ አክሲስ ሮቴት የሚያደርግ ሞሽን ሮቴሽናል ሞሽን እንደሚባል ኢንቮልቭስ አንጉላር ቬሎሲቲ ኤንድ አንጉላር አክሰለሬሽን እንዲሁም አንጉላር ዲስፕሌስመንት እንዴት ትራንስሌሽናል ሞሽን እና ሮቴሽናል ሞሽን ሪሌት እያደረግን እንደነበረ ጀስት ለምሳሌ ትራንስሌሽን ሞሽን ላይ ዚስ ዲስፕሌስመንት እና አንጉላር ሞሽን ላይ ወይም ደግሞ ሮቴሽናል ሞሽን ላይ ዚስ ቴታ አንጉላር ዲስፕሌስመንት እንዴት ሪሌት እንደሚሆኑ ዚስ ቴታ እኩል ይሆናል ኤስ ኦቨር አር ብለን ዚስ አር ኢዝ ራዲየስ ወይም ዲስታንስ ዜን ኤስ ቴታ አር ብለን መግለጽ እንደምንችል እንዲሁም ደግሞ ዚስ ፎር ኤግዛምፕል ቪ ታንጀንሻል ቬሎሲቲ እኩል ይሆናል ምንድነው ኤስ ኦቨር ቲ ከሆነ ሉክ ኤስ አሁን ኦሜጋ ቢሆን በኤስ ቦታ ማን ይሆናል ቴታ አር ይሆናል አይደለ ቴታ አር ይሆናል ዚስ ቪ እኩል ይሆናል ቴታ አር ኦቨር ቲ ይሆናል ማለት ነው ቴታ አር ኦቨር ቲ ዜን ዚስ ቴታ ኦቨር ቲ ደግሞ ምንድነው ኦሜጋ ነው ቪ እኩል ይሆናል ኦሜጋ አር ወይም ኦሜጋ ቪ ኦቨር አር እንደሚሆን እንዲሁም አክሰለሬሽን ታንጀንሻል አክሰለሬሽን እኩል ይሆናል ቪ ኦቨር ቲ አይደለ ዜን ቪ ምን ማለት ነው አክሰለሬሽን እኩል ይሆናል ኦሜጋ ኦቨር ምን ኦሜጋ ታይምስ አር ኦቨር ቲ ምክንያቱም ቪ እኩል ይሆናል ኦሜጋ አር ስለሆነ አይደለ ዜን ኦሜጋ ኦቨር ቲ ምንድነው አንጉላር አክሰለሬሽን ዚስ ታንጀንሻል አክሰለሬሽን እኩል ይሆናል አንጉላር አክሰለሬሽን ታይምስ ራዲየስ እንደሆነ አይተናል ማለት ነው ሶ ትራንስሌሽናል ሞሽን ላይ ያሉት ፎርሙላዎች ኪኔማቲክ ኢኩዌሽኖች ከገቡን ወደ ሮቴሽናል ሞሽን ስንመጣም የሚቀየር ነገር እንደሌለው አይተናል ቶርክ ምንድነው ኢት ኮዝስ ሮቴሽናል ሞሽን ነው ኢት ኢዝ ለዳይናሚክስ ኦፍ ሮቴሽናል ሞሽን ነው ወይም ደግሞ ሮቴሽናል ዳይናሚክስ ልንለው እንችላለን ኢ ተርኒንግ ኢፌክት ኦፍ ፎርስ ነው የሆነ ፎርስ አንድን ኦብጀክት ምን ያህል ተርን ያደርጋል ምን ያህል ሮቴት ያደርጋል የሚለውን የሚገልጽልን ቶርክ እንደሚባል ዚስ ቶርክ ኢዝ ኢኳልስ ቱ አር ክሮስ ኤፍ ዚስ ዲስታንስ ክሮስ ኤፍ እንደሆነ ወይም ኢዝ ኢኳልስ ቱ አር ኤፍ ሳይን ቴታ በአር እና በኤፍ መካከል የሚፈጠር ዲግሪ እንደሆነ አይተናል እንዲሁም ኒውተንስ ሎስ ኦፍ ዩኒቨርሳል ግራቪቴሽን ደግሞ ኤክስፕሌንስ አባውት ዘ ፕላኔታሪ ሞሽን እንደሆነ እነዚህ ፕላኔታሪ ሞሽኖች እርስ በራሳቸው ማስ ያላቸው ኦብጀክቶች ወይ ፕላኔትስ ምን ፎርስ ኤክስፒሪየንስ እንደሚደራረጉ ያ ፎርስ ኦፍ ግራቪቲ እንደሚባል which is equals to universal gravitational constant times mass 1 times mass 2 over r square እንደሆነ አይተናል እንዲሁም ስለ ፕላኔታሪ ሞሽን ደግሞ የተለያዩ ፕላኔቶች በፀሐይ ዙሪያ ሮቴት በሚያደርጉበት ጊዜ 3 ሎዎችን አይተናል የመጀመሪያው ሎ ምንድነው ያለው አንድ ፕላኔት በፀሐይ ዙሪያ ሲዞር ኢሊፕቲካል ፓዝ እንደሚከተል ሁለተኛው ደግሞ ወደ ፀሐይ እየቀረበ በሄደ ቁጥር ምን ፋስተር እንደሚሆን ወይም እንቅስቃሴው እንደሚፈጥን ሶስተኛው this period square directly proportional to the distance from the sun cube ጋር እንደሆነ አይተን ይህንን ቻፕተር አጠናቀቅን ማለት ነው አፍተር ኢንዴፊኒት ኩዌስችን ከሰራችሁ በኋላ ቻፕተር 3 ላይ እንገናኛለን እስከዛው መልካም ጊዜ